ለምንድን ነው እኛ ስማችን የሚጠፋው? ከየት አመጣው? እንዴት ነው እንዴት ተላከለት? ያንን መረጃ የሚያመጣል እሷም ታመጣለች። ቀላል ነገር ነው። ሁሉም ይነካካ፣ ምንም የሚያመጣው ነገር አይኖርም። ምክንያቱም ከዚህ አይበልጥም። ቢኮዝ አማራ እንደ አማራነቱ ተከብሮ መኖር ተረርቶ መኖር ከችግሩ ላይ ካለው ነገር ላይ ከሀዘኑ ላይ ከምኑ ላይ እያለ በአማራ ህዝብ የተሰበሰበ ነገር ለምን የዛሬ 10 ምናምን አመት አይሆንም? ለምን ተሰብስቦ ለምን እንደዚህ ሁለቱንም ማወራቸውና ያለውን ነገር እናየው። ካላስ ሙኒትም የፈለገችው ይሄንን ነው። አውራና ጠይቃቸው በቃ ጥሩ። እንደኔ ግን እኔ በውስጥ ባላወራቸው ሁሉንም መተው እዚሁ በግልጽ ፊት ለፊት ቢነጋገሩ በጣም መልካም ነው። ቀን ያዙላቸውና ይምጡ፣ እዚሁ ፊት ለፊት ያፍርጡ፣ ይፈራረጡ። አንተ ቤት ይሁን አረጋዋለሁ፣ ችግር የለም። ያ ከሆነም ነገ ንገሯቸው። እሷንም እኔ ጽፍላታለሁ፣ ልጁን ንገሩት፣ እኔ እነግራታለሁ ለልጅቱ። ችግር የለም። ሙኒት እሱ ለመምጣት ዝግጁ ነው ብላለች። በቃ ሙኒት ይዛ ከመጣ እሷን እኔ ይዣት እመጣለሁ። ፊት ለፊት እኔ በውስጥም ቢያወሩኝ ወጥቼ መናገሬ አይቀርም። ምንም አይነት ነገር አልደብቅም። እኔ ህዝብ የሆነ ነገር እሷ ወንድሜ ህዝብ ጋር መታ ብሬ ተበልቷል ብላ ስትል ትላልቅ ሚዲያ ለምን ዝም አላችሁ ተብሎ እኛ ፎቶአችን ተለጥፎ ተሰራ። ዛሬ የሰራችሁንም ቪዲዮ አይቻለውኝ። ሀቅ አለኝ ከተባለ ሀቃቸው ከሆነ ማንም እንደፈለገ ይሁን። የተነካካው ሁሉ እያንዳንዱ ይውጣ። በቤት አድርግ፣ እኛ መተን ቁጭ እንላለን። አድርግ፣ ሁለቱም ይውጡ። ካላስ ሲደወልላት ኔት የለኝም እያለች አይደለ እንዲህ የምትቀረው? እኔ ጋር ደውላ ያላነሳውላት ምን አለች መሰለሽ? ዱባይ ሳውዲ ሂዷል ብላለች ሙኒት አለች። እኔ ቤት ሳውዲ ሳይሆን ያልሽው ኢትዮጵያ ነው ያልሽው። ኢትዮጵያ ነው ሄደው ባለቤቱ ፈርታ ስለነበረ ከኢትዮጵያ ስላልወጣ ሳውዲ ነው አለች። ነገ እሷንም እነግራታለሁ። ነገ እንገናኛለን። በሉ እሺ፣ ይመቻችሁ። በቃ ወንድሜ ጥሩ ይመች። ካላስ እቺን ነገርማ አብጠልጥላ አውጣለን። አዎ ምክንያቱም እኛ ሁል ጊዜ እየተሰበሰበ 5-10 እየተሰበሰበ ወይ ለማህበረሰቡ ከችግር አልወጣ ወይ ከጦርነት አልወጣ ወይ ከስቃይ አልወጣ ወይ ከምን አልወጣ። አዎ ይሄማ ይውጣ፣ ይሄ ደስ ይለናል። እመቤቴን እንዴ በዛ ሰዓት የነበራችሁ ታውቁታላችሁ። ቆይ እንዴት እንደተሰበሰበ ምናምን ማር እኔ ከታሪክ አመጣጡ ጀምሮ በደንብ አቀ ሌሎችም የተናገሩ አሉ። ከዛ ደግሞ በውስጥ የደወለችልኝ የዛሬ ስንት ዓመት ነው ሙኒቴ? የዛሬ 5 ወይ 6 ዓመት ነው ልንገርሽ። እኔ ነግሬሻለሁኝ። እዚህ ጋር ራሱ የሆነ ልጅ አለ፣ ጠራልሻለሁ ስም። ይኸው ሌላም ልጅ ለእኔም እኮ ደውላልኝ በእሷ ሳውዲ ናት ያለችው። እንዲህ ነው ብላኛለች። አዎ ሲሰበሰብ ነበር። አማራ ይረዳ፣ አማራ እንደዚህ እየተባለ ማለት ነው። ይውጣ፣ እንደዛ ነው የሚሻለው። ካላስ ማርያም አረጋሽቱም ማዳም ቤት ነበርኩ። ውዲ አንቤ ያኔ መች አውቃለሁ፣ መች ነብስ አውቃለሁ። ውዲ ሰፋ ነው እንጂ ይሄማ ጉዳለ። ትራቭል አገልግሎት ተጠቃሚው ነው። ጆከር ቤት ነገ ይሆናል። እመቤቴ ነው። ሸንኮር አለ። እንዳቀሩ ነገ መርቁ። ጆከር ቤት ይሆናል ጋይስ። አሁን ኔትወርክ ላይ ሰራ ይችላል፣ አላውቅም፣ ይቆራረጣል። ብላክ ነው፣ ጥቁር ነው የሚያሳየን። ጭምብሉ ይገለጻል። ይሰማል የኔ ድምፅ? እስኪ አውራ። ኔትወርክ እኮ ነው የሆነ ገደል ውስጥ ገብተን ገደል ውስጥ ነው ያለን። ስሚ ትርሲት ነኝ። አንቺ ከብት ከአማራ ህዝብ ጋር አይገናኝም። እናንተ ግሩፕ ስለሆነ ነው። አብዲ የኔ ግሩፕ አይደለም። አንቺ ከካም አይደለም። የኔ ግሩፕ አይደለም። ቆሻሻ ምንድነው? ቆሻሻ የሰው ቆሻሻ እከካም ዛሬ በሰላም ነው። ሰምተሻታል? አብዲ የእናንተ ግሩፕ ስለሆነ ነው እንጂ ልጅቷ አቃላት ከአማራ ህዝብ ጋር የተገናኘ አይደለም። ሄደሽ ከሰሽ ተቀበይላት። ወሬኛ ሲጂ በሰዓቱ ብር ሲሰበስቡ ነበር፣ እናውቃለን። ይሄን ሁሉም ያውቃል። ግማታም
በአማራ ህዝብ ያልተጠቀማለ ሌቦች ገና ነገ ይችን ነገር ጆከር ይዞ ካልመጣ አልተኛም። ምን ታያለሽ? የፈለገ ነገር ድብልቅልቅ ይበል። እስቲ በዛ አልሆነ እንደሆነ እናያለን። እኔ እቀጣለሁ። አንቺ ትርሲት እኔ እቀጣለሁ። አንቺ ግማታም እኔ እቀጣለሁ። እኔ ስለማቅ እኮ ነው። እኔ እኮ ጠይቄያለሁ። እኔ በሰዓቱ ጠይቄያለሁ። በሰዓቱ ደግሞ ብር ሲሰበሰብ ነበር። እስኪ ኑሬን ጠይቁት። ጋይስ ከታሪክ አመጣጡ ጀምሮ ያውቃሉ ሊቦች። ጭራሽ እናንተ እንደዚህ ነው የምትንት ጀመረች። ሳሪ እንዴ አጥቤ ላስጣት ብዬ ነው እከካ። አሬ በቃ ወደ ስራ ይበቃል። ሊቦች ሊባ ለማጭ መርስ ነው። አንቺ ደግሞ በቃ ወደ ስራ ማሪ ተው። እናንተ ደግሞ እምጋዙ ግቡ ካላስ አሁን የምትገዙ አንዳንድ ቁጥር ጻፉ። በቃ ተው። አንድ ቁጥር ጻፉ። በቃ ወጣ እኮ ኔትወርኩ እንትን አለበት። የምትገዙ አንዳንድ ቁጥር ጻፉ። ነገር እንጂ ፕሮግራም የለም እዚህ ሀገር ላይክ ሰርግ፣ ልደት ምናምን። ወይ ልደት አንቺ ልደትሽን አታከብሪም? እዛ ከጓደኞችሽ ጋር ስንት ዓመቴ ልደቴ? 40 ዓመቴ ወይ 29 30 ምናምን ገብቻለሁ እኮ ፊፊዬ እናቴ። ማክሲመም መጨረሻው 30። አይ ኖ ተሳስተሻል። ከዛ በላይ ነኝ እኔ ፊፊዬ ነኝ እናት ማርያም። አይ አረ ማርያምን አልኩ እኔ ተሳስቼ ነው። ባይዞ ፊፊዬ ማርያምን እኔ ይቅርታ ያው ከጌም ሽጃሻለሁ። በጣም ነው የምወድሽ ባይዞ። ወይ እኔ እንጃ እኔ አንቺ ቤት ብየዋለሁ። ወይኔ እኔ ፊፊ ቤት መግባት ያለብኝ ብየዋለሁ። ዋህ አለኝ አሌክስ። ችግር የለውም ዜድ፣ ያው ነው እዚሁ እንደገባሽ ቁጠሪ። አልቆጥረውም። 37ማ አንቺ ቤት መግባት አለብኝ። አትፈልጊም? እንዳትገቢ 37 ብርሽን ያዥ። ለምን እንደምትገቢ ከማላይ የምን ብር የምን ብር? እውነቴን ነው። እውነት ዜድ ለራስሽ ያዥ ብርሽን፣ አትስጪ። ምን አልገባ ሀገር አልገባ ምን አልገባ ምን አገባኝ እኔ። ለምን ማለት ነው? ለሩባ መግባት አትፈልጊም ወደ ኢትዮጵያ? በውስጥ አታዳምጪ ታዲያ። በውስጥ እንዳላወራሽ እንኳን አታዳምጪ። ምሽ ብር አግዥኝ አለ ባትገቢ ራሱ በውስጥ ቤት ባትገቢ ኖ በውስጥ እንኳን ባወራሽ በብር አይደለም አግዥኝ የምልሽ እኔ በብር መብራን እኔ በብር ለማንም ሰው አግዘኝ አለም። ይኸው ሚካኤልን እኔ ለማንም ሰው ማለት ነው በህይወቴ ብር አግዙኝ አለም። እኔ በህይወቴ እኔ አግዛለሁ እንጂ ምሽ እንዳንቺ ያለ ሰው እማግዘው ነው። የሆኑ ከኔ በታች ያሉ ደካማዎች ሰዎች አግዛለሁ። መብራን ግን እንዳንቺ ያሉ ሰዎች ሀሳባቸው ጭንቅላታቸው ያኔ በቃ ለኔ የሚያግዘኝ ሰው በቃ እንደዚህ ወደ አንቺ የሚመራኝ እንዴት ነው ምን ልበልሽ? ገብቶኛል። በብር አይደለም ለሰው አግዘኝ የምለው እኔ በሀሳብ ወደ አንቺ። አሁን አንቺ በጣም በቃ እኔ ለሰው በብር በቃ ከገባሽ ይግባሽ። ለምን በብር ለማንም ሰው አግዘኝ ብዬ አላቅም በህይወቴ። እኔ እዚህ ሀገር 7 ዓመቴ ነኝ። ማርያም 7 ዓመት ሽንት ቤት ነው ሽንት ቤት ሳጥብ ነው የኖርኩት። ግን እግዚአብሔር ይመስገን ግን በእንደናንተ ያለ ጭንቅላት ያላቸው ሰዎች ስድብ የማይሳደብ ሰው ለራሱ እኔ እንጃ። ፊፊዬ በቃ አይደል አላቅም። እና ፊፊ አግዢኝ በምናምን አለ በሀሳብ ስልክሽ የለኝም። ስልኬ ልኬልሻለሁ። እኔ በሀሳብ ብቻ ነው በቃ በሀሳብ አግዢኝ። ለእኔ
ዜዲ እንደዚህ እኮ እንደዚህ ነው ብለሽ ብታስተካክይ ይስተካከላሉ። ማርያምን ፊፊ እሺ ዜዲ እልክልሻለሁ ስልክ ቁጥሬን። ኧረ አትላኪልኝ። ለምን ለሰው ለማንም እንዳትሰጪ ግን እልክልሻለሁ። እኔ እኮ ልኬልሻለሁ እኮ ቁጥሬ። ቴሌግራምሽ እኮ ከፈለግሽ ፕራይቬት አድርገሽ በቴሌግራም ብቻ በቃ ዜዲ እንደዚህ እኮ እንደዚህ ነው ብትይ ፊፊ እኮ እንደዚህ እንደዚህ አለችኝ ብዬ ወደ መስመር ይገባለሁ። እናቴ ታውቂያለሽ። አዎ ማርያም ቆየ እኮ የአካውንት የተዘጋ ምናምን ያልኩሽ ቀን እኮ ነው የላኩልሽ። እና እኔ በሀሳብ እንታግዢኝ ነው የምፈልገው እንጂ እኔ ብርሽን ወይ ሀሳብሽ ብቻ ነው የምፈልገው እኔ እናቴ። እሺ ዜዲ እኔ የአንቺ ሀሳብ ዜዲዬ እንደዚህ አትሁኚ እንደዚህ እኮ እንደዚህ ነው ምናምን ብትይኝ ደስ ይለኛል የኔ እናት እንጂ እኔ የማንም ብር ማርያም እኔ አይደለም አሁን ሰውኜ ሰው ሳልሆንም እኔ ብር ለምኜ አላውቅም። ማርያም ሚካኤል ብር በህይወቴ ለምኜ አላውቅም። ሀሳብ ግን ለምን አለው በቃ ሀሳብ ሰው በቃ እንደዚህ ሁኚ የሚለኝ ሰው ነው ያጣሁት እኔ። ገባልሽ? አይ በቃ በቃሽ ዜዲ እናውራን። እሺ በውስጥ እሺ እናቴ ወድሻለሁ። እኔ ወድሻለሁ። እሺ ባይ ዜዲ። እሺ እሺ ባይ ማርያም እኔ የሚያስፈልጉኝ ባይዘው ልንገራችሁ። እኔ የሚያስፈልጉኝ እንደነ ፊፊ ያለ ሰውኖች የሚያስፈልጉኝ ለምን ብትሉ ፊፊ ለእኔ ታስፈልገኛለች። ዜድ እንደዚህ ሁኚ ካለችኝ እሆናለሁ። እኔ አትስከሪ ካለችኝ አልሰክርም። ማርያምን እኔ ፊፊ በጣም ነው የምወዳት። ማርያምን እናቴ ትሙት ሌላ ስከሪ ያለ አላማዬ ምናምን